የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ተጀመረ። በኦሮሚያ ክልል የአርብቶ አደር አካባቢዎችን ለማልማት በ10 ቢሊዮን ብር በጀት የተለያዩ ፕሮጀክቶችን ግንባታ እየተከናወነ መሆኑ ተገለጸ። የአርብቶ አደሩ ማህበረሰብ ለሀገራችን አንድነት ጽኑ መሰረት ነው በሚል መሪ ሐሳብ በኦሮሚያ ክልል የአርብቶ አደሮች ቀን ለ19ኛ ጊዜ ተከብሯል። ተጨማሪ አለ። በኢትዮጵያ ወደ 15 ሚሊዮን የሚጠጉ አርብቶ አደሮች እንደሚገኙ መረጃዎች ያሳያሉ። 5 ሚሊዮን የሚሆኑት አርብቶ አደሮች ደግሞ በኦሮሚያ ክልል የሚገኙ መሆናቸውን የክልሉ የመስኖና አርብቶ አደር ልማት ቢሮ መረጃ ያሳያል። ክልሉ በዘርፉ ካለው እምቅ ሀብት ተጠቃሚ ለመሆንና የአርብቶ አደር አካባቢዎችን ለማልማት ባለፉት 3 ዓመታት በርካታ ተግባራት ማከናወኑን ቢሮ አስታውቋል። የክልሉ አርብቶ አደሮችም ከክልሉ መንግስት በተደረገላቸው ድጋፍ ውጤታማ መሆናቸውን ይገልጻሉ። በእንስሳት እርባታ ስራ ነው የተሰማራሁት። ከዛም የንግድ ስራ በተጨማሪ መስራት ጀመርኩ። ከኦሮሚያ ብድርና ቁጠባ ተቋም 8000 ብር ተበድሬ ነው የንግድ ስራ የጀመርኩት። አሁን የከብት እርባታን ጨምሮ ንግድም እሰራለሁ። ካፒታሊም 6 ሚሊዮን ብር ሆኗል። ዛሬ በዚህ መድረክ ለሽልማት በመብቃቴ ደስታ ተሰምቶኛል። በኦሮሚያ ክልል ድርቅ ካጠቃቸው አካባቢዎች ውስጥ የቦረና ዞን አንዱ ነው። ይሁንና የዞኑ አርብቶ አደሮችን መልሶ ለማቋቋም ውጤታማ ስራዎች መከናወናቸውን የዞኑ አስተዳደር አስታውቋል። ቦረና ዞን ካሉት ከኦሮሚያ ዞኖች አርብቶ አደር ዞን ነው። ባለፈው እንደሚታወቀው በድርቅ ምክንያት በጣም የተጎዳንበት ምክንያት ነበርና ያለፍንበት ድርቅ ምክንያት በማድረግ ህዝባችን እንዴት ወደ ልማት መግባት አለበት በሚል እቅድ አውጥተን ንቅናቄ በመፍጠር ነው ወደ ስራ የገባነው። ትልቁ የአርብቶ አደር ችግር የውሃና የግጦሽ ችግር ነው። ይህንንም በኦሮሚያ መንግስት በኩል ትልቅ ትኩረት ተሰጥቶ ከመነሻ ጀምሮ እስከ መጨረሻ ክትትል አድርገን በትክክል እንዲያልቁና ወደ አገልግሎት እንዲገቡ በማድረግ ነው ጥሩ ውጤት ያገኘ ነው። በክልሉ የአርብቶ አደር አካባቢዎችን ልማት ለማሳደግ በ10 ቢሊዮን ብር በጀት ከ30 በላይ የአነስተኛ መስኖ ልማት ፕሮጀክቶችን የማልማት ተግባራት ማከናወኑን የክልሉ የመስኖና አርብቶ አደር ልማት ቢሮ አስታውቋል። እንደ ቢሮአችንም ከ35 በላይ የፊና ፕሮጀክቶች ማለትም አነስተኛ መስኖ ግድብ ፕሮጀክቶችን ባለፉት 3 ዓመታት ተጀምሮ አሁን ከ14 በላይ ያለቀበት ሁኔታ ነው ያለው። አጠቃላይ ከ10 ቢሊዮን ብር በላይ ነው ፕሮጀክቱ ሲሰራ የነበረው። በግጦሽ መሬት ልማቱም እንደዛው ሰፊ ስራ በተለይ ከወርልድ ባንክ እና ከአፍሪካ ልማት ባንክ ጋር በመተባበር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። የአርብቶ አደሩ ማህበረሰብ ለሀገር አንድነት ጽኑ መሰረት ነው በሚል መሪ ቃል የኦሮሚያ አርብቶ አደሮች ቀን ለ19ኛ ጊዜ ተከብሯል።